ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። ኢንድ ታይም ላይን ትምህርታችንን ቀጥለናል። ይህን ትምህርት በምንማርበት ጊዜ ከመጽሐፍ ቅዱሳችንን ዳሰሳ ነው የምናደርገው ማለት ነው እና ስለ መጨረሻው ዘመን ከትንቢት ጀምሮ እስከ ራእይ ድረስ በቃ አንድ ወጥ የሆነ አንዱ ከአንዱ ጋራ በደንብ የሚያያዝ ነገር መጽሐፍ ቅዱሳችን ላይ ስለተጻፈ ማለት ነው እነዛን ነገሮች ነው የምናጠነው ማለት ነው። በጣም የሚገርም ትምህርት ነው። የኢንድ ታይም ላይንን ስታጠኑ በጣም በርካታ ነገሮችን እያያችሁ ትሄዳላችሁ ማለት ነው። ለምሳሌ ከዳንኤል መጽሐፍ ላይ ከትንቢት እንወስዳለን። ኦኬ፣ ስለ መጨረሻው ዘመን ስለ አንቲክራይስቱ የተጻፈ ስላለ ማለት ነው። ከዛ ደግሞ ወደ ወንጌላት ውስጥ ደግሞ እንገባና ራሱ ኢየሱስ ክርስቶስ ስለ መጨረሻው ዘመን ተጠይቆ በጣም ሰፊ ማብራሪያ የሰጠበት እሱን ደግሞ እናያለን። ከዛ ደግሞ ወደ መልእክቶች ውስጥ ደግሞ ስንገባ ደግሞ ሐዋርያው ጳውሎስ እንዳም ሌሎችም ሐዋርያቶች በተለይ ሐዋርያው ጳውሎስ በስፋት ስለ ቤተክርስቲያን መነጠቅ አንድ ሚስጥር ነግራችኋለሁ፣ ያው ሚስጥር እንደነበረ ሁሉ ነግሮናልና አንድ ሚስጥር ነግራችኋለሁ ብሎ የዛን ሁሉ ነገር ይነግረናል። ከዛ ደግሞ አለፍ ብሎ ደግሞ መልእክታቶች ውስጥም ታገኙታላችሁ። ከዛ ወደ ዮሐንስ ራእይ ውስጥ ደግሞ ትገቡና ከዳንኤልና ከሌሎቹም ትንቢቶች ጀምሮ እስከ ራእይ ድረስ የተያያዘ አንድ የሆነ ወጥ የሆነ መስመር ታገኛላችሁ ማለት ነው እና እሱን ነው እያጠናን ያለ ነው። እሱን በምናጠናበት ጊዜ በዋናነት ማወቅ ያለብን ነገሮች አሉ። አንደኛ ስለ ሶስቱ ወገኖች ካልገባን በጣም እንቸገራለን ማለት ነው። ሶስቱ ወገኖች እነማን ናቸው? አንደኛ እስራኤል፣ ከዛስ ሁለተኛ አህዛብ። በቃ ጥንት ከዘመናት ይኖር የነበረው ሁለት ወገን ብቻ ነበረ፣ እስራኤልና አህዛብ። በኋላ ላይ ደግሞ ማናት የመጣችው? ቤተ ክርስቲያን። ኦኬ፣ ቤተ ክርስቲያን ማለት ነው እና እነዚህ ሶስቱ ወገኖች ከተዛቡብን በቃ ሁሉ ነገር ቴዎሎጂያችን በሙሉ ነው የሚበላሸው ማለት ነው። አሁን ላይ ትልቅዬ ስህተት በብዙ ወንድሞች ዘንድ እየተፈጠረ ያለው ያዛባሉ። ሶስት ወገኖች፣ ለእስራኤል የተጻፈውን ለአህዛብ፣ ለአህዛብ የተጻፈውን ለቤተክርስቲያን፣ ለቤተክርስቲያን የተጻፈውን ለእስራኤል። በቃ በግድ ማለት ነው፣ በግድ ይመለከተናል፣ ያንንም እንወስዳለን፣ ከዛም ከዚህም ማለት ነው እና በሶስቱም ወገን ውስጥ የመኖር መፈለግ አባዜ ማለት ነው። ይሄ ከምን መጣ ስትሉ፣ ይሄ የመጣው ሰዎች አገልግሎት ከጀመሩ በኋላ መጽሐፍ ቅዱስ ማንበብ ስለጀመሩ ይመስለኛል። በቃ መጽሐፍ ቅዱስ ሳያነቡ ወይም በትክክል ሳይማሩ አገልግሎት ይጀምሩና ምንድነው የሚሆነው? ይሳሳታሉ። ከዛ እውቅና ግን መጣ፣ ታዋቂ ሆነዋል። ከዛ ስህተቱም አለ። አሁን ያንን ስህተት በምን ያረሙት? ያው ክብሩን መጠበቅም አለ፣ ለወንጌል ለህዝቡ ምናምን ሳይሆን ለራስ ክብር፣ እንዴት እሱ ተሳሳተ ባላለሁ አይነት ነገር ውስጥ ይገባሉ። ከዛ በስህተታቸው ላይ ሌላ ስህተት የአንድ ወር ክርስቲያን የማይሳሳተውን ስህተት ሁሉ መሳሳት ይጀምራሉ። ከዛ በኋላ በጣም የሚያስደነግጥ ስህተቶች ሁሉ መሳሳት ይጀምራሉ ማለት ነው። ፕሊስ አገልጋይ መሆን የምትፈልጉ ወደፊት ፕሊስ የተወሰነ ጊዜ ቁጭ በሉ፣ የተወሰነ ጊዜ ማለት ነው እና አሁን በብዙ አገልጋዮች ላይ የምናየው ነገር ይሄ ነው። ኦኬ፣ የማያውቁ ታዋቂዎች ሆነዋልና በቃ በጣም ቴዎሎጂውን ኢትዮጵያ ውስጥ እየረባበሹት ነው ማለት ነው። እናጠናለን፣ ትምህርታችንን እንቀጥላለን። አንድ ቁልፍ የሆነ ነገር ልስጣችሁ ስለ ኢንድ ታይም ላይን፣ ይሄ ስለ ቤተክርስቲያን፣ ስለ ደህንነት፣ ስለ ፍርዶች፣ እነዚህን አወለጋግደው የሚያስተምሩ ሰዎችን ስቶፕ የምትሉበት አንድ መሰረት መያዝ አለብን። አንድ ወጥ የሆነ ቅደም ተከተል መያዝ አለብን። ቢያንስ 3 ቅደም ተከተል። ማንም ሰው ነው ይሄንን ደግሞ የሚያምንበት። ኢቭን ራሳቸው የሚያሳስቱት ሰዎችም ያምኑበታል። ይሄንን ያው ምንም ሊያደርጉት ስላልቻሉ መጽሐፍ ቅዱስ ላይ ስለተጻፈ ማለት ነው እና ማንኛውም ህዝበ ክርስቲያኑ የሚያምንበት። ህዝበ ክርስቲያን ሲባል ኢትዮጵያዊ ብቻ አይደለም፣ ዓለም ሁሉ
ፕሮቴስታንቱ ዓለም ወይም ደግሞ ወንጌላውያን አማኞች ዳግም የተወለዱ ክርስቲያኖች በብዛት ከ80% በላይ የሚያምኑበትን 3 መሰረታዊ የሆኑ ቅደም ተከተሎችን መያዝ ግድ ይላል። አንደኛ ማንኛውም አማኝ አሁን ምንድነው የሚጠብቀው ተብሎ ቢጠየቅ ማንኛውም ሰው ቢጠየቅ የቤተ ክርስቲያን ንጥቀት ነው መጀመሪያ የሚሆነው። በቃ የቤተ ክርስቲያን ንጥቀት ነው የሚሆነው። ከሷ በፊት ምናልባት ከቀደመ የሚቀድመው የጎግ ማጎግ ጦርነት ነው። ያው አሁን ይበርዳል ይነሳል ይበርዳል ይነሳል ያው እንደምታዩት ማለት ነው በእስራኤል እና ደግሞ በጎግ ማጎግ ላይ ደግሞ የተጠቀሱት ደግሞ እነዚህ ግሩፖቹ ደግሞ አሉ። ያው እንደምታዩቸው እነ ራሺያ እነ ቻይና ምናምን እነሱ ሁሉ መጽሐፍ ቅዱስ ላይ አሉ እንዳሉ ግሩፖቹ አሁን አሉ። ፍሬንድ ናቸው። እነ ቱርክ ፍሬንድ ናቸው እና ያው ባለፈውም የሆነ ተነስቶ ነበር በመሃል ደግሞ በረዳ አሁን ደግሞ ይባሰበት ብሎ ደግሞ ያው ዋነኛዋ ኢራን ናት። ኢራንም ቁጭ ብላለች መጽሐፍ ቅዱስ ላይ። በቃ የእስራኤል ደጋፊና የእነሱ ደጋፊ ኦልሞስት ይሄ ጦርነት በቃ አሁን እንደዚህ እየተፋፋመ ከሄደ የአርማጌዶን ጦርነት በቅርቡ በጋሃድ በደንብ በቃ በለየለት ሁኔታ በኒኩሌር በምናምን ሁሉ ሊጀመር ይችላል ማለት ነው። የቤተ ክርስቲያንን ንጥቀት ምናልባት እሱ ይቀድማል ተብሎ ይገመታል እንጂ የቤተ ክርስቲያን ንጥቀት ነው። የቤተ ክርስቲያን ንጥቀት መጀመሪያ የአማኞች ንጥቀት። አማኞች ሲነጠቁ እንዴት እንደሚነጠቁ አሁን እናያለን። በማያዳግም ሁኔታ ነው የሚነጠቁት። ኦኬ፣ እንዴት እንደሚነጠቁ እናያለን። ከቤተ ክርስቲያን ንጥቀት በኋላ ቀጥታ የሚመጣው ማንኛውም የአንድ ወር ክርስቲያን አሁን ይሄንን ያውቃል። ማን ነው የሚመጣው? የ7 ዓመቱ መከራ። በቃ ኢየሱስ ክርስቶስ የተናገረው ይሄ የ7 ዓመቱ መከራ በተለይ የያዕቆብ መከራ ነው ይባላል። ያዕቆብ ያኛው ስሙ እስራኤል ነው። ለእስራኤሎች ለሚመጣ መከራ ማለት ነው። ለምንድነው እነሱ ላይ ብቻ የሚመጣው ይሄ መከራ ከተባለ አክቹአሊ እነሱ ላይ ብቻ አይደለም የሚመጣው፣ በዓለም ላይ ትልቅ የኬኦስ ነው የሚፈጠረው ማለት ነው። ግን በተለይ በእነሱ ላይ ደግሞ ይበረታባቸዋል ማለት ነው። ለምን ሲባል ከመቅደሱ ጋር በተያያዘ መልኩ ነው። ኦኬ፣ ከመቅደሱ ጋር ነው የተያያዘው። ዳንኤል መጽሐፍ እንደሚነግረን ምንድነው አንቲክራይስቱ 9 ላይ እሱን ባነበው ደስ ይለኛል። ምንድነው የሚሆነው? ዳንኤል ላይ አንቲክራይስት በጣም ስማርት ሰው ነው፣ ኢንተለጀንት በጣም ዓለምን ኦልሞስት አስማማለሁ የሚልና የዛም ራሱ አቅም ያለው የሚገርም ሰው ነው። ዝም ብሎ ቀንድ እንደዚህ አሹሎ የሚመጣ እንዳይመስላችሁ አንቲክራይስት። ኦኬ፣ ለምንድነው በእስራኤል ላይ ታዲያ ያ መከራ የጸናው ስትሉ ኪዳን ያደርጋል፣ ከብዙዎች ጋር ቃል ኪዳን ያደርጋል። አሁን ያልተስማሙትን ሀገር ማለት እንደዚህ አሁን መፈጣፈጥ አለባቸው። አንቲክራይስቱ በደንብ በሙላት እስከሚመጣ ድረስ በቃ መጫረስ አለበት ዓለሙ። በቃ ሆድና ጀርባ መሆን አለበት። እሱ መጥቶ ከብዙዎች ጋር ቃል ኪዳን ያደርጋል፣ ያስማማል ምናምን። ኦኬ፣ ቃል ኪዳን ያደርጋል ለአንድ ሱባኤ ማለት ነው። አንድ ሱባኤ 7 ዓመት ነው። አንድ የቀረች 7ኛ ሱባኤ አሁን ከፊት ለፊታችን ያለችው እቺ 7ኛው ሱባኤ ማለት እቺ ናት። 69ኙ ሱባኤ አልፏል። 69ኛው ሱባኤ ላይ ዳንኤል ምን ይለናል? መሲሁ ይገደላል ብሎናል አይደለ? ዳንኤል 69ኛው ሱባኤ ላይ መሲሁ ይገደላል ብሎናል። እዚሁ 9 ላይ እንደዛ ይላል። ኦኬ፣ ስለዚህ እወቅ፣ አስተውል። ኢየሩሳሌምን መጠገንና መስራት ትእዛዙን እስከወጣበት ቀን ድረስ እስከ አለቃው መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። 7 እና 62 69 ሱባኤ ማለት ነው። ኦኬ፣ መሲሁ እስከሚመጣ ድረስ ማለት ነው። ልክ 69ኛው ሱባኤ ላይ ግን እና ኢየሩሳሌም በጭንቅ ትሰራለች ካለው በኋላ ከ62 7 በኋላ ከ62 7 ያው ጻጻፉ እንደዚህ ነው። 62 ሲደመር 7 69 ሱባኤ በኋላ መሲሁ ይገደላል። ኢየሱስ ክርስቶስ ለኃጢአተኞች ይሞታል ማለት ነው። ከዛ በኋላ እሱ ከሞተ በኋላ ያው ተነሳ፣ አረገ። ከዛ በኋላ ያለውን የ2000ን የቸርች ታሪክ መልአኩ ለዳንኤል አይነግረውም። በቃ ኦኬ፣ የቸርች ነገር ሚስጥር ነው። በኋላ ላይ በአዲስ ኪዳን ላይ የተገለጠች ስለሆነች ማለት ነው። እና ቤተክርስቲያንን እሰራለሁ ያለው ክርስቶስ በኋላ ነው እና ይህንን መልአኩ አይነግረውም ማለት ነው። 69ኛው ሱባኤ ላይ መሲሁ ይገደላል። ከኢየሱስ ክርስቶስ በኋላ ግን ቤተክርስቲያን እንደምትመጣ ራሱ አልነገረውም። ከዛ ከ2000 ዓመት አሁን ካለንበት ከ2000 ዓመት በኋላ ግን አንድ የቀረች
70 ሱባኤ ስለሆነ የዳንኤል መጽሐፍ አንድ የቀረች ሱባኤ አለች ማለት ነው። 70ኛዋ ሱባኤ ትባላለች። 7 ዓመት መከራ የምንላት እሷን ነው። ከዛ በኋላ ምን ይላል? የሚመጣውን አለቃ ሕዝብ ከተማይቱና መቅደሱን ያጠፋሉ። ፍጻሜውን በጎርፍ ይሆናል። እስከ መጨረሻው ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር አያችሁ፣ አሁን መጣ። በቃ ወደዚህኛው ከቤተ ክርስቲያን ዘለለና መጣ ትንቢቱ። ኦኬ። እርሱ ከብዙዎች ጋር ጽኑ ቃል ኪዳን ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል። እዚሁ ጋራ መቅደሱን ያፈርሳሉ ይልህና ከዛ በኋላ ያ መቅደስ የፈረሰው በ70 ዓመተ ምህረት ፈርሷል። የፈረሰ መቅደስ ጋራ ታዲያ የምን መስዋዕትና ቁርባን ነው ያለው ስትል ያ በ70 ዓመተ ምህረት የፈረሰው መቅደስ አሁን የሚሰራው የሰለሞን ቤተ መቅደስ ማለት ነው። አሁን በሚሰራው ቤተ መቅደስ ነው አሁን የሚያወራው። ኦኬ። የሰባው ከፈረሰ በኋላ እስራኤል መቅደስ የላትም እስከ ዛሬ ድረስ። አሁን ገና ሊሰራ ነው እና እንደ ድሮ መስዋዕታቸውን ያቀርባሉ። ኦኬ። ኢንተርኔት ላይ ማየት ትችላላችሁ። ቀያይ ጊደሮች ሁሉ ተሰብስበዋል። ካህናቶቹ ተሰብስበዋል። መቅደሱ የሚሰራበት ሙሉ ኮምፕሌት የሆነ ነገር አልቋል። ሰዎች ሁሉ አሳይን ተደርገዋል ማለት ይሄ ፕሪስቶቹ፣ ሃይ ፕሪስቶቹ ኤቭሪቲንግ እና ይሄ ያው ከአዲስ ኪዳን ጋራ ጥል ማለት ነው። ያው የዛሬ 2000 ዓመት የሞተውን ደሙን ያፈሰሰውን የእግዚአብሔር በግ ንቀው እሱን ነው ዕብራውያን የሚጽፈው። በነገራችሁ ላይ የእግዚአብሔር ልጅ የረገጠ ያንን የኪዳኑን ደም እንደ ርኩስ ነገር የቆጠረ መንፈስ ቅዱስን ያክፋፋ የሚለው እነሱን ነው ባይዘወይ እና እንደዛ አክፋፍተው ወደ ኋላቸው የተመለሱ ሰዎች ስለነበሩ ነው ማለት ነው። እና ያ ኃጢአት እስካሁን ድረስ አለ እንግዲህ እና ያ ቅጣትም ነው ከእግዚአብሔርም። ይሄ 7 ዓመቱ መከራ እንግዲህ ቅጣትም ነው። አንድ መቅደሳቸውን ይሰራሉ። ኦኬ ይሰራሉ። በሱባኤው እኩሌታ 7 ዓመት በሱባኤው እኩሌታ ይሄ ፒስ ነው። ይሄ የመጀመሪያው ይሄኛው ፒስ ነው። ዓለምን የሚያስማማበት ዳንኤል እንደሚነገር ከብዙዎች ጋር ጽኑ ቃል ኪዳን ያደርጋል። ቃል ኪዳን በቃ የሚያስማማበት ነው። በሱባኤው እኩሌታ እዚህ ጋራ መቅደሱ ጋር ነው ቀጥታ የሚሄደው። መቅደሱ ጋራ ሲሄድ ኢየሩሳሌም እዚህ እየሰዋች ነው አሁን በሚሰራው ቤተ መቅደስ ጋር። ከዛ በኋላ መስዋዕቱንና ቁርባኑን ያስቀራል ይላል። ለምንድን ነው መስዋዕቱንና ቁርባኑን ያስቀራው ከተባለ መልእክቶች ላይ ይነግረናል። ምን እኔ አምላክ ነኝ ብሎ አዋጅ እየነገረ የሚለው ቃል ትዝ አላችሁ? እኔ አምላክ ነኝ ብሎ አዋጅ እየነገረ የሚመጣው እሱ ነው። ኢየሱስ ክርስቶስ በመገለጡ በአፉ መንፈስ የሚያጠፋው እሱ ነው። በመገለጡም የሚሽረው ምንድነው? እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ እነሱ እስራኤሎች አሁን በሚሰሩት ቤተ መቅደስ ውስጥ መስዋዕታቸውን ያቀርባሉ። እግዚአብሔር እሱ መስዋዕት አይቀበርም። የዛሬ 2000 ዓመት አንድ ጊዜ ዋናውን መስዋዕት ተቀብሏል። እነሱ ግን ያው ይሄ ባህላዊውን ወይም ደግሞ ሃይማኖቱን ስርዓት ይፈጽሙታል ማለት ነው እና ያንን መስዋዕት ያስቀራል ይለናል ዳንኤል። ኦኬ ለምን? እኔ እግዚአብሔር ነኝ፣ እኔን ነው ካሁን በኋላ ወርሺፕ የምታደርጉት ሲላቸው የዛን ጊዜ ነው እስራኤሎች የሚነቁት ማለት ነው። ኦኬ እና በቃ ከዛ በኋላ አይቀበሉትም። በእነሱ ላይ የሚመጣ መከራ ነው ማለት ነው። ኦኬ በቃ 1/3 ይገደላል የሚለን ማለት ነው። እንደው ዘር ባያስቀርልን ኖሮ የሚልም የመጽሐፍ ቅዱስ ክፍል አለና በቃ ጥቂት ዘሮች ናቸው የሚቀሩት። እነሱን ነው ኢየሱስ ክርስቶስ መጨረሻ ላይ መጥቶ ከሁሉ ለሚያንሱ ለታናናሽ ወንድሞቼ የሚላቸው የእስራኤልን ቅሪት ነው። ያ ቅሪት ግን ያው በቃ ይድናል ማለት ነው። ኦኬ በብዙ መሰቃየት ውስጥ ይድናል። የያዕቆብ መከራ የተባለው ለዛ ነው። እግዚአብሔርም የሚመጣ ቅጣት ነው። እንደገና ደግሞ አንቲክራይስቱም ደግሞ የሚያሰቃያቸው የመከራ ዘመን በጣም ያሳልፋሉ ማለት ነው። ይሄ የመከራ ዘመን ካለፈ በኋላ ቤተክርስቲያን እንግዲህ የት ናት? ተነጥቃለች፣ ከበጉ ጋር ናት። ጌታን በአየር ላይ ለመቀበል እንነጠቃለን ነው የሚለው። ቤተክርስቲያን ላይ ናት። ከዛ በኋላ ይሄ የ7 ዓመቱ መከራ ሲያልፍ ቤተክርስቲያን ቀጥታ ከክርስቶስ ጋር ነው ለ1000 ዓመት ምድር ላይ ለመግዛት የምትመጣው። ቤተክርስቲያንም አብራው ትገዛለች። መጽሐፍ ቅዱስ ይህንን ስለሚያስተምር ኦልራይት። ይሄ ቁልፋችሁ ነው። ስትፈልጉ ስክሪንሾት አድርጉት። እንደ ነገሩን የጻፍኩት ግን በቃ አሁን
ቤተክርስቲያን ዋንስ ከተነጠቀች ታዲያ አሁን ምናምነው ቤተክርስቲያን ትነጠቃለች ካልን ዋንስ ከተነጠቀች በኋላ የቱጋ ነው ቤተክርስቲያን የምትከፋፈለው? የቱጋ ነው ቤተክርስቲያን ቆነጃጅት የምትሆነው? የቱጋ ነው ቤተክርስቲያን በበግና በፍየል የምትመሰለው? ሲመጣ ይከፍለናል ይላሉ። አማኙ ማህበረሰብ ይከፍለዋል ይላሉ። የተነጠቀው አማኙ ማህበረሰብ የቱጋ ነው የሚከፈለው? የተነጠቀው እኮ አማኙ ማህበረሰብ ወይም ቤተክርስቲያን ዝም ብሎ አይደለም ሰዎች የሚነጠቁት። ኦኬ አንደኛ ቆሮንቶስ ምዕራፍ 15 እና አንደኛ ተሰሎንቄ ምዕራፍ 4 ላይ ቶሎ ብለን እናያለን። እንግዲህ ሁለቱም መልእክቶች ላይ የጻፈው ሐዋርያው ጳውሎስ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 51 ጀምሮ እንደዚህ ይላል፣ እነሆ አንድ ሚስጥር እነግራችኋለሁ። ይሄ የመነጠቅ ትምህርት ሚስጥር ነው። ጳውሎስ ነው ለመጀመሪያ ጊዜ ያወጣው ማለት ነው። ሚስጥር ነው። ሚስጥር ማለት እንግዲህ ከዚህ በፊት ተነግሮ የማያውቅ ማለት ነው። አንድ ሚስጥር እነግራችኋለሁ። እሺ ሁላችን አናንቀላፋ። የዛን ጊዜ ነው የሚያወራው። ሁላችን አናንቀላፋ፣ ነገር ግን የኋለኛው አሁን የሚነፋው መለከት ማለት ነው። መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን። ቅጽበት እቺ ናት፣ አይናችን እንደዚህ የምናርገበግባት ነገር ማለት ነው። በሷ አይን እንለወጣለን ይላል። ከዛስ መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ። በክርስቶስ ያሉት ማለት ነው ይነሳሉ። ኦኬ የማይበሰብሱ ሆነው ነው የሚነሱት። እችን ቁልፍ ነገር ያዙ። ሲነሱ ዝም ብለው አይደለም የሚነሱት፣ በኋላ በሆነ አንዳች ነገር ለመከፈል ሳይሆን የሚነሱት የማይበሰብሱ ሆነው ነው የሚነሱት። ኦልራይት እሺ እኛም እንለወጣለን፣ በህይወት ያለን ማለት ነው እንለወጣለን። ይህ እንግዲህ ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው ይሄ የሚሞተው ሰውነታችን የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ወይ መውጊያ ሄታል የተባለው። ስለዚህ እንዴት ነው አለዋወጣችን? በክርስቶስ ሆኖ የሞቱት አስቀድሞ ይነሳሉ፣ የማይበሰብስ ሆነው። ኦኬ የማይበሰብስ ብቻ ሳይሆን የማይሞቱ ሆነው ነው የሚነሱት። የማይሞቱ ማለት ለዘላለም አይሞቱም ማለት ነው። የማይሞት ማለት የማይሞት ነው። በደንብ በስፋት እንመጣበታለን። በጣም የሚገርም ነገር ነው መቼም ይሄ የሚሞተው የማይሞተውን እና ኢየሱስ ክርስቶስ እዚህ ጋር 1000 ዓመት ከሱ ጋር ስንነግስ 1000 ዓመት ሙሉ አንሞትም። 1000 ዓመት ብቻ አይደለም ለዘላለም አንሞትም። በቃ የማይበሰብሰውና የማይሞተውን ነው ለብሰው እዚህ ጋር የተነጠቁት ይለናል። እዛው ራሱ ደግሞ ጳውሎስ ደግሞ ሌላ እዛ ተሰሎንቄ ላይ ይሄድና ደግሞ በደንብ ያጠናክረዋል ማለት ነው። ኦኬ አነጣጠቃችንን ደግሞ ስለመነጠቅ ደግሞ እዛ ጋር ደግሞ ያወራል ማለት ነው። እዚህ ጋር ከሞት ስለመነሳት የማይበሰብሰውን ስለመልበስ ስለሱ ያወራና እዚህ ደግሞ ተሰሎንቄ ላይ ደግሞ በጣም ስለመነጠቅ ደግሞ ያወራል ማለት ነው። ነገር ግን ወንድሞቼ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እወዳለሁ። በዛን ጊዜ ጳውሎስ ሲጽፍ አንቀላፍተው ያሉ ቅዱሳኖች አሉ በብሉይም በአዲስ ኪዳንም እና ያው አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ነው ማነበው። አንቀላፍተው ስላሉቱ እንድታውቁ ዘንድ እወዳለሁ። ምንድነው? ለምን ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉቱ እግዚአብሔር ከእርሱ ጋር ያመጣቸዋል። በቃ እና አብርሃም እና ይስሐቅ እና ከዛ በፊት እስካሁን ድረስ የሞቱትን እና ሐዋርያው ጳውሎስ ይሄንን የሚጽፈው ጳውሎስን ራሱ ከክርስቶስ ጋር ይመጣሉ ወይም ተነስተው አብረው እንደገና ከኛ ጋር ይመጣሉ ማለት ነው። ኦኬ በደመና እንነጠቃለን፣ ከዛ ለግዛት ነው የምንመጣው ማለት ነው። ኦልራይት እግዚአብሔር ከእሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነው፣ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። በክርስቶስ የሞቱ በቃ መስፈርቱ ለመነጠቅ በክርስቶስ መሆን ብቻ ነው። አሁን ሃይማኖተኞቹ እንደሚዘላብዱት አይደለም። እንትን ካበላ እንትን ካጠጣ እንትን ካበላ እንትን ካጠጣ የታረዘ እንትን ካለክ ምናምን አይደለም። ሲጀምር ቤተክርስቲያን ከተነጠቀች በኋላ እንዲህ አይነት አንጃ ግራንጃም የለም፣ መከፈልም የለም። በቃ ተነጠቀች እኮ፣ አካሉን ወሰዳት። እንዴት ሰው አካሉን ይሰነጥቃል? እንዴት ሰው አካሉን ይከፍላል? ይከፍለናል ይላሉ። እኔ እኮ መጋዝ ሰጣችሁ እስቲ የራስህን አካል ክፈለው ብትሉት አይከፍልም። እና እንዴት ክርስቶስ አካሉን ይከፍላል? ቤተክርስቲያን እኮ የክርስቶስ ሙላቱ ናት፣ አካሉ እኮ ናት። እንዴት ቤተክርስቲያንን እንደዚህ በመጋዝ ይከፍላል?
እኔ ምን አይነት ይሄ መከፈል መንፈስ በጣም ነው ግራም ይገባል። በቃ አንድ ጊዜ ይከፍለናል ብለው ድሮ አስተማሩ ተሳስተው በቃ ትምህርታቸውን ከማረም ይልቅ ብሶባቸው ቁጭ ብለዋል ማለት ነውና I am so sorry በቃ so sad እና ቤተክርስቲያን ከተነጠቀች በኋላ ምንም የሚከፍላት ነገር የለም። የክርስቶስ አካል እኮ ናት። አካል አይከፈልም። ክርስቶስ አካሉን አይከፍልም። ሚስቱን ለሁለት አይሰነጥቅም። ለሁለት የሚሰነጠቅ ካለ ከቤተክርስቲያን ጎራ ውጭ ያለ ነው። ኦኬ እሱንም እንመጣበታለን። ማን ነው የሚከፈለው? ማን ነው የሚቀረው? ማን ነው የሚሄደው? በቃ ቤተክርስቲያን እኮ ሄደች፣ አካሉ ነበረች፣ ሄደች። እሷ ስትሄድ እዚህ ምድር ላይ ያለው የክርስቶስ አካል አይደለም። አለቀ። ከዛ በኋላ የሚፈረዱት ፍርዶች በሙሉ የሚመለከቱት እዚህ ምድር ላይ ያለውን ሰው ነው። እንዴት ቤተክርስቲያን ተነጥቃ ያውም የማይበሰብሰውን ያውም የማይሞተውን ስጋ ለብሳ ተነጥቃ እንዴት ነው ላይ ናት? በቃ የቱ ጋር ነው የምንከፈለው? የቱ ጋር ነው በበግና በፍየል የምንመሰልና የምንከፈለው? በጣም አይገባኝም። በጣም ተራ ቴዎሎጂ ነው። ማንም ሰው ሊረዳው የሚችለው ነገር ነው። ግን በቃ ተያይዘውታል። ኤኒዌይስ ኦልራይት ይህን ነገር ከያዝን በኋላ ጥናታችንን እንቀጥላለን። እንዴት ነው የምናደርገው? አንድ ነገር ልብ እንድትሉልኝ ይፈልጋለሁ። እዚህ ጋር የምናመጣቸውን ሰዎች ለቴዎሎጂ ትምህርት ብቻ ነው። ለምሳሌ መጽሐፍ ቅዱስ ስናጠና ካልቪን እንደዚህ ያለ፣ ማርቲን ሉተር እንደዚህ ያለ፣ ምንትስዮ እንደዚህ ያለ፣ ጆቫዎች እንዲህ ነው የሚያምኑት፣ እንትኖች እንዲህ ነው የሚያምኑት ለጥናታችን ይረዳናል፣ አስተምሯቸው ማለት ነው። እና እኔ አሁን ለምሳሌ ከማርቲን ሉተር የምቀበለው ትምህርት አለ፣ ማልቀበለው አለ። የማልቀበለው ማርቲን ሉተር ያወራውንና ቃሉ ማይል ከሆነ አልቀበለውም። እና ቃሉን እንደዚህ አውጥቼ ማርቲን ሉተርን የማልቀበለውን ትምህርት ብናገር አንተ ከማርቲን ሉተር ጋር ምን ችግር አለብህ ልትለኝ አትችልም። ሰዎች እንደዛ እንዲሉኝ አልፈልግም። ኦኬ ምንም ችግር የለብኝም። እኔ ማርቲን ሉተር እንዴት አውቀዋለሁ? ትምህርቱ ግን አለ። ትምህርቱ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ የሆነውን እቀበላለሁ፣ ያልሆነውን እተዋለሁ። ስለዚህ አሁን ስናጠና እንደዚሁ ማርቲን ሉተር ምን አለ፣ ካልቪን ምን አለ፣ እንትና ምን አለ እንደምንለው አሁንም በቃ ዶግማ አርገውት አስተምሮዋቸው አርገውት ቁጭ ያሉ ሰዎች አሉ። አንዱ አሁን ዛሬ የምናየው ዶክተር ማሙሻ ፈንታ ነው። ኦኬ ዶክተር ማሙሻ ፈንታ ምን አለ? በምን ዙሪያ ላይ ምን አለ? በእነዚህ በምናወራቸው ዙሪያ ላይ ስለ 10ቱ ቆነጃጅት ምን አለ? መጽሐፉስ ምን አለ? ኦኬ ስለ በግና ፍየል እሱ ምን አለ? መጽሐፉ ምን አለ? ቀላል እኮ ነው። ስለ መነጠቅ ምን አለ? መጽሐፉ ምን አለ? ምክንያቱም አስተምሮዬ ነው ብሏል። መብቱ ነው። ሪስፔክት እናደርጋለን። ግን ያንን አስተምሮ ደግሞ እንደ መጽሐፍ ቅዱስ እየፈተሽን ቢኮዝ ህዝበ ክርስቲያኑ እየሰማ ስለሆነ ህዝበ ክርስቲያኑ ጤነኛ ትምህርት መስሎት እየሰማ ስለሆነ እና መስማት ይችላል፣ መቀበል ይችላል። የሚሰማንና የሚያስተውልን ግን እንደዚህ ቀለል ባለ መልኩ እያስተማርን ግን እንሄዳለን። እንደዚህ መቀላቀል አንችልም። የተነጠቀች ቤተክርስቲያን መታ እንደገና ትከፈላለች የሚል ትምህርት በዓለም ላይ የለም። መጽሐፍ ቅዱስ ውስጥ አይደለም፣ በዓለም ላይ የለም እንደዚህ። ኦኬ እና በቃ ሊትራሊ እንደዛ ነው እያሉ ያሉት። ከመከፈል ነው የሚጀምሩት። እኛ እኮ ከመነጠቅ ነው የምንጀምረው። መጽሐፍ እኮ ቤተክርስቲያን እንደምትነጠቅ ነው መጀመሪያ። እነሱ ከመከፈል ነው የሚጀምሩት። ትምህርታቸው ራሱ ይከፍለናል ነው። የቱ ጋር መልስል። አሁን ግን ትምህርታችንን እንቀጥላለን እና ፕሊዝ ፐርሰናል አታርጉት። ትምህርቶቻቸውን እናመጣለን እንደ መጽሐፍ ቅዱስ ለጥናታችን በቃ አስተምረዋል፣ ጥሩ ነው። እሺ ትምህርታቸው ግን መጽሐፍ ቅዱሳዊ ነው ወይ የሚለውን ነገር እናያለን። በቃ ገዢውን ሐሳብ ሰው እየወሰደ ይሄዳል ማለት ነው። ጀስት ከዛ አንፃር ብቻ ነው። እሺ እና ከፐርሰናል ነገር ጋር አያይዛችሁ የምትጽፉልኝ ሰዎች አላማው በቃ ስላልገባችሁ አልመልስላችሁም። በጣም ትንሽ ጠንከር ካለም ደግሞ አስወጣችኋለሁ ማለት ነው። እና ምንም ከዛ ጋር የሚገናኝ ነገር የለም። ሲሪየስ ነገር ነው የያዝነው፣ ዶክትሪን ነው የያዝነው። እሺ የአንድ ግለሰብ የሆነ ሆያ አይደለም እየተጫወትን ያለ ነው። ልክ እንደ እግር ኳስ ደጋፊ ምናምን አትሆኑ። እሱ ደግሞ ስጋዊነት እኮ ነው። እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ አጵሎስ ነኝ ማለት ስጋዊነት። ጳውሎስ ስጋውያን ናቸው አላቸው። እኔ ፓስተር ከሌ ነኝ፣ እኔ ማሙሻ ነኝ፣ እኔ የዳንሳ ነኝ፣ እኔ እንትና ነኝ፣ በእንትና አትምጣብኝ። ስጋዊነት ነው። ጳውሎስ አጵሎስ ተሰቀለልህ ወይ ብሏል? አልተሰቀለም። የሚያዳኛን ነገር ያገናኘን ቤተክርስቲያንን የሚያገናኛት ቃሉ ነው። ማይ ፍሬንድ እኔ ታውቀዋለሁ ማርቲን፣ እኔ ታውቀዋለሁ ማሙሻ ፈንታን፣ የታውቀዋለሁ። ግን ክርስቲያን ማህበረሰብ ነን ቤተክርስቲያን ነን ብለን ግን
ከቃሉ ጋር የተላተመና የተጋጨ ከሐዋርያቱ አስተምሮ ውጪ የሆነ ኢቭን በሎጂክ እንኳን የማይሄድን ነገር ግን ቆመን ስናስተምር እያየን ግን ዝም አንልም። ወይ ትምህርታችሁን ታስተካክላላችሁ ወይ በቃ ሰው መርጦ ይወስዳል። እንዲህ ጥርት ያለውን ነገር ወይ ይወስዳል ወይ እናንተን ትምህርት ይወስዳል። ትነጠቃለህ ስትሉት አሜን ይላል፣ ትከፈላለህ ስትሉት አሜን ይላል። በቃ አሜን የሚል አሜን ይበል። አይምሮ ያለው ግን ይሰማናል። ታጽት እና ከቃሉም ወይ እንዴት ከሰው ከቃሉ ባይሆን ከሎጂክ እንኳን አይሆንም። እንዴት ሰው አካሉን ይከፍላል? እንዴት ቤተክርስቲያን ክርስቶስ አካሉ ናት እንዴት ይከፍላታል? ደግሞ ይክፈላትስ ቢባል የቱ ጋር መክፈያ እኮ የለም። ተነጠቀች። የቱ ጋር ነው የምትከፈለው? አየር ላይ እዚህ ሰው ሆና ተነጥቃ የማይበሰብስ ሆና ተነጥቃ እዛ በግና ፍየል እዚህ አካባቢ ስትደርስ ነው። እዚህ ሙሽሪት ሆና ተነጥቃ እዚህ ሚዜ ግራ ነው የሚያጋባው። ኤኒዌይስ ዛሬ የምናጠናው ትኩረት የምናደርገው ብዙ ነገሮችን ነው የምንነካው ከመጽሐፍ ቅዱስ ላይ በጣም በስህተት ትምህርት የሚሰጥባቸውን ክፍሎች እየፈታን ነው ቀጥሎ ባሉት ቪዲዮዎቻችን ውስጥ የምንሄደው። ምንም ማድረግ አይቻልም። አንደኛ ዛሬ የምናየው የማቴዎስ ወንጌል ምዕራፍ 7 እና 13 ነው። ሮንግሊ ስለሚጠቀስ ማለት ነው። ኦኬ አንደኛ ቦታውም የለም፣ ከተነጠቅም በኋላ የምንከፋፈለው ነገርም የለም። ግን ገብተን ደግሞ እዛ ውስጥ ደግሞ እነሱ በሌላ መልኩ ነው መጽሐፉን የሚያስተምሩት። መጽሐፉ ግን ምን እንደሚል 7 እና 13ን እናያለን ማለት ነው። እንከፈላለን ይሉህና ከዛ በኋላ የሚያነሱት ጥቅስ ማቴዎስ 7 እና ማቴዎስ 13 ነው። አንደኛ እንከፈልም፣ ሁለተኛ ማቴዎስ 7 እና 13 የሚለው እነሱ የሚያወሩትን አይደለም ነው። ስለዚህ የዛሬው ጥናታችን 7 እና 13 ነው። ምርጥ ቪዲዮ ነው። ካሁን በኋላ እንትን የምናደርገው እንደዚህ 40-45 ደቂቃ ውስጥ በሚሞላ አንዳንድ ቪዲዮ እዚህ ጋር እናደርጋለን። ከዛ ደግሞ የሚቀጥለው ደግሞ የሆነ ፖርሽን ኦኬ። ከዛ የሚቀጥለው ደግሞ የሆነ ፖርሽን በቃ አጨቃጫቂ የሆኑ ነገሮችን እየፈታን እንሄዳለን ማለት ነው። እነሱ ምን አሉ፣ መጽሐፉ ምን ያለ ነው። በቃ ቀላል ነው። ኦኬ አስተምሯቸው ነው፣ ለህዝብ ለቀውታል። አስተምሮ ያመጣን ከመጽሐፍ ቅዱስ ጋር እያስተያየን እንሄድበታለን ማለት ነው። ከዛ በፊት አንዴ አየት አድርገን እንመለሳለን ማለት ነው። ሰመራይዝ አድርጌ ልንገራችሁ። እንደው የክርስቶስ ምጽአት የሚመጣው እዚህ ነው፣ ምድር ላይ ለ1000 ዓመት የሚነግሰው እዚህ ነው። የክርስቶስ ምጽአት አማኙን ማህበረሰብ ለሁለት የሚከፍል ነው ይለናል ማሙሻ ፈንታ። የክርስቶስ ምጽአት ከ1000 ዓመት በፊት እኮ ቤተክርስቲያን ተነጠቀቻልን። ከተነጠቀች ታዲያ የቱ ጋር ነው የምትከፈለው ነው የኛ ጥያቄ። አልተመለሰም። እንዴት ታይም ላይን ግልጽ አይደል እንዴ? ምጽአቱ ምድር ላይ መምጣቱ ነው አይደል? ምድር ላይ ከመምጣቱ ከሺዋ ወይስ ንጥቀት የለም እያሉን ነው እነዚህ ሰዎች? መጀመሪያ ምጽአቱ ነው ከዛ በኋላ ነው ንጥቀት? አይ ንጥቀት ከሆነ የቱ ጋር ነው መከፈል ያለው? በግልጽ ነው የክርስቶስ ምጽአት አማኙን ማህበረሰብ ለሁለት የሚከፍል ነው። ከዛስ ጥቅስ ማቴዎስ 7 እና 13 እሺ እንስማ። ምዕራፍ 24 ቁጥር 36 ተመልከቱ። ምዕራፍ 24 ቁጥር 36 ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አለ ጌታችን። እንዴት ይሆናል? የኖህ ዘመን እንደነበረው የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ፣ አቤት በስመ አብ የኛ ዘመን ይመስላል። ድግስ በድግስ ማለት ነው ባጭሩ። እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ተመልከቱ፣ በዚያን ጊዜ ይህ በጣም የሚገርመኝ የጌታችን ምጽአትና የዓለም ፍጻሜ የአማኞችን ስብስብ ኢንቴንሽናሊ ነው ይሄንን ቃል የምጠቀምበት። ዓለምን አይደለም፣ ዓለምን ተውት። የአማኞችን ስብስብ ራሱ ከሁለት የሚከፍል ነው። ሊስን ወንድሞች እናቶች፣ የተሰባሰብነው ስብስቦች ራሱ ከሁለት እንከፈላል እንጂ ከዚህ በላይ ምን ፈለክ? ይሄን የምናገረው ኢንቴንሽናሊ ነው ብሎ ነው። የአማኞችን ስብስብ ከሁለት ይከፈላል፣ የተሰባሰብነውን ስብስብ ከሁለት ይከፍለናል። ሚማ የጌታ ምጽአት የቱ ጋር በቃ ያ ማለት ተነጥቀል
እዚህ አየር ላይ በግና ፍየል እንሆናለን፣ ከእሱ ጋር እንመጣለን፣ ከዛ እንከፈላለን። አካሉን ይወስዳል ቤተክርስቲያንን። ከዛ የሰከረ ቴዎሎጂ ማለት ነው። የጌታ ምጽአት እዚህ ነው። ከ7 ዓመቱ መከራ በኋላ ነው። 7 ዓመት መሀል ላይ አለ ኢቭን። ከዛ የጌታ ምጽአት ማለት ምጽአት ነው። አንዴ መጥቷል፣ ሁለተኛ ምድር ላይ በእግሩ ሲረግጥ ማለት ነው። ባይዘው የጌታ ምጽአት አማኙን ለሁለት የሚከፍለው ነው። የቱ ጋር የተነጠቀው አማኝ እንግዲህ ይነጠቃል በክርስቶስ። ጳውሎስ ነው ያለው። ዝባዝንካ ያቁም እነሱ። አስቀድሞ በክርስቶስ ያለው ይነሳል። በክርስቶስ በቃ ሌላ ነገር የለም። በክርስቶስ ያሉ አስቀድሞ ይነሳሉ። እኛ ሕያዋን ሆነን የምንቀር። ይህንን የሚናገረው ለቆሮንቶስ ነው፣ ለቆሮንቶስ ቸርች። ቆሮንቶስ ቸርች በጣም የተመታ ቸርች፣ በጣም የሚገርሙ ሰዎች ያሉበት ቸርች። ለጌታ እራት የሚቀርበውን ወይን ለግተው የሚሰክሩ ሰዎች፣ አንዱ ይሰክራል፣ አንዱ ይጠማል። ምርጥ ምግብ አምጥተው ለጌታ እራት ጊዜ ይበላሉ። እዛ ደግሞ ድሃዎቹ ደግሞ እነሱ ደግሞ ያሳፍራሉ። ምንም ያሌላቸው ታሳፍራላችሁን የሚባሉ፣ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል የሚባሉ፣ የአባቱ ሚስት ያገባ አለ የሚባሉ፣ በቃ በጣም ብዙ ችግር ያለባቸው ቸርቾች ናቸው። ግን እነሱን ነው እኛ ሕያዋን ሆነን መነቀር እንሄዳለን የሚለው። አካሉ ናቸው። ምንም ማድረግ አይቻልም። የክርስቶስ አካሉ ስለሆኑ ቤተ ክርስቶስ አካሉን ይወስዳል። ኦኬ፣ እንደዛ ነው። እና ሐዋርያቱ እንደዛ ነው ያስተማሩት። እና እንሄዳለን። ከሄድን በኋላ የቱ ጋር ነው የምንከፈለው ታዲያ? ያ በቃ አለቀ። ቴዎሎጂያችሁን አስተካክሉ። ያልተጠና ቴዎሎጂ ነውና ነገ ምን ይባላል ምናምን ነገር ያሌለበት ቴዎሎጂ፣ ትንሽ ቁጭ ያልተባለበት አስተምሮ ማለት ነው። ዝም ብሎ ብቻ ይከፍለናል። አማኝም ማስፈራራት ይከፍለናል። እና ይሄ እኮ ወንጌልም አይደለም ትምህርትም አይደለም፣ መጽሐፍ ቅዱሳዊ ነው። ምኑም ከምኑም አይገናኝም ማለት ነው። ስለዚህ ለምንድን ነው የሚከፍለን? ደግሞ በጣም እኮ የሚያስቀው ደግሞ ይሄ ነው። ለምን እንደሚከፍለን አሰብነው። ስብስቦች ራሱ ከሁለት እንከፈላል። በቃ አማኝ ኤግዛክትሊ ለምን አስመሳይ አማኝ አለ? የት አገኘ ነው ማለት ነው? ጌታ ለምንድን ነው የምንከፈለው? አስመሳይ አማኝ አለ። የታገኘ ነው? ማቴዎስ 7 ጌታ ሆይ የሚል አስመሳይ አማኝ የሚባል እኮ የለም። ግን ባይ ፍሬንድ አስመሳይ አማኝ የለም። በሌላ ነገር ላይ አማኝ ብለህ አስመሳይ ልትል እኮ አትችልም። ሲጀመር እንደው አሁን እኮ በቃ ጨርስ፣ ኬዝ ክሎዝድ እኮ። አሁን እኮ ከዚህ በኋላ እኮ ማስተማርም አያስፈልገኝም። ተነጠቀን፣ አንከፈልም፣ ከጌታ ጋር ነው የምንመጣው፣ አለቀ። አሁን ግን የእነሱ ቴዎሎጂ ውስጥ እንግባና እሱንም ራሱ ማስተካከል ስላለብን ማለት ነው። እንደዚህ የሚመስላቸው ሰዎች ስላሉ እንዲህ ሲሰሙ ማለት ነው። በቃ አሁን ይሄ ቁልፍ ነው። ከተነጠቀች በኋላ የቱ ጋር እንደሚከፍለን ያሳየናል። 7 ላይ አስመሳይ አማኝ የለም። አሁን አማኝ ተብሎ አስመሳይ የለም። ወይ የሚታመነው ነገር እኮ ወይ የሚታመን ነው ወይ የማይታመን ነው። ምንድነው አማኝ ማለት? ምን ማለት ነው? በኢየሱስ ክርስቶስ የሚያምን ኦኬ። ኢየሱስ ክርስቶስ የኃጢአቴን ዕዳ ከፍሎልኛል፣ ለኃጢአቴ ሞቷል፣ ለጽድቄ ተነስቷል፣ የእግዚአብሔር ልጅ ነው፣ በአብ በወልድ በመንፈስ ቅዱስ አምናለሁ፣ ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል፣ የዓለም አዳኝ ነው፣ መሲሁ ነው፣ እሱ ለኃጢአቴ ዋጋ ከፍሏል ማለት ነው እኮ አማኝ ማለት። ይህንን እኮ ማስመሰል አይቻልም። በቃ ወይ ይህንን ማመን ነው ወይ አለማመን ነው። ማስመሰል የሚባለው ነገር በሌላ ጉዳይ ላይ ነው። ማስመሰል ምናምን በሌላ ጉዳይ ላይ ነው። እና አማኝ ብለህ አስመሳይ የለም ሲጀምር። እሺ፣ ከዛ ጌታ ሆይ የሚሉት ጋር እንሂድ። ጌታ ሆይ ማን ናቸው? 7 እነማን ናቸው? ጌታ ሆይ የሚሉት ቸርች ናቸው ወይስ አማኞች ናቸው? ማሙሻ እንደሚለን የሚከፈሉ አማኞች ናቸው። ማቴዎስ ይነግረናል እነማን እንደሆኑ ሳይጠና ይከብዳል ብቻ። እሺ 7:15 ነው። 7:15 ጌታ ሆይ የሚሉ ማለት ነው። እሺ 7:15 ሰዎቹ ምንድናቸው? እነዚህ ጌታ ሆይ የሚሉ ክርስቲያኑ ወይም ጌታ ኢየሱስ ክርስቶስ ያመኑትን ደቀ መዛሙርትን በጎች የሚል ነው የሚሰጣቸው። እነዚህ ሰዎች በአይደንቲቲ ራሱ ከዳኑ ሰዎች ጋር አይገናኙም፣ ወይም ከክርስቶስ ደቀ መዛሙርት ጋርም አይገናኙም። አይደንቲቲያቸው ራሱ በምንድን ነው?
የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ። ምኖች ናቸው ሰዎቹ? እዚህ ጋር ተኩላዎች እኮ ናቸው። በቃ በጎችም አይደሉም፣ ሌላ ጎራ ውስጥ ያሉ ናቸው። እሱ ጋር እንደምታዩት የበጉን ለምድ ብቻ ለብሰው በግ መስለው መጥተዋል። ተኩላ ደግሞ እንደዛ ከሆነ በጎቹን ለመንጠቅ ነው። አውሬዎች ናቸው፣ ሐሰተኛ ነቢያቶች ናቸው። እነዚህ እኮ ሐሰተኛ ነቢያቶች እኮ ከአውሬው ጋር ሁሉ እኮ የሚሄዱት። ሐሰተኛ ነቢይ እኮ ድኗል ማለት እኮ አይደለም እንዴ። ከአውሬው ጋር እኮ ያለ እኮ ሐሰተኛ ነቢይ ያለ ራእይ 19 ላይ ራእይ ምዕራፍ 19 ቁጥር 20 ላይ እንደዚህ ይላል፣ አውሬውም ተያዘ፣ በእርሱ ፊት ተአምራትን እያደረገ የአውሬው ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ። ተመልከት፣ ሐሰተኛ ነቢይ ከአውሬው ጋር እጅና ጓንት ሆኖ የሚሰራ ነው። እነዚህ ሰዎች ትንቢትን አልተናገርንም ምን ይላሉ? ክርስቶስ ግን ምን ይላቸዋል? ካታጎሪያቸው ራሱ ተኩላዎች ናቸው ይላቸዋል። የእሱ በጎች አይደሉም፣ አማኙ ማህበረሰብ አይደለም፣ ተኩላዎች ናቸው፣ አውሬዎች ናቸው። ኦኬ። ከዛ እሱ በግ ነው የሚያውቀው። በጎቼ ምንን ይሰማሉ? ድምፄን ይሰማሉ። ከዛ ተኩላዎቹ መጡ፣ የበግ ለምድ ለብሰው እሱ ጋር እንደለመዱት በጎቹን ያስታሉ። እንደለመዱት ደግሞ እሱንም ለማሳት መጡ። ምን አሉት? በሰማይ ያለው የአባቴን ፈቃድ እንጂ ጌታ ሆይ ጌታ ሆይ የሚለኝ። የአባቱ ፈቃድ ምንድን ነው? የአባቱ ፈቃድ ታውቃላችሁ አይደለ? ብዙ ጊዜ ተምረናል ይህንን። ዮሐንስ ምዕራፍ 6 ላይ የሰጠኝ ሁሉ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይሄ ነው። የሰጠኝን ሁሉ ማንንም እንዳላጠፋ ነው የአብ ፈቃድ። ፕሊስ ማንንም አታጥፋ ብሎታል። የአብ ፈቃድ ይሄ ነው አለን። ሌላ የአብ ፈቃድ ደግሞ አለ። እሺ፣ ከዛስ ልጅንም አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው። በሰማይ ያለው የአባቴ ፈቃድ። እነዚህ ሰዎች ተኩላዎች ናቸው፣ በጎች አይደሉም። በክርስቶስ አያምኑም። የአባቱ ፈቃድ ደግሞ ምንድን ነው? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ እዚህ ጋር የአባቴ ፈቃድ የሚለው በክርስቶስ ኢየሱስ ማመንን ነው። በተደጋጋሚ በብዙ ቴዎሎጂያንሶች ተምራቸዋል። እኛም እዚህ ላይ ያስተምረናል። ኦኬ። እነሱ መድረክ ላይ ራሱ ሌላ ዶክተርም ነግሯቸዋል። አክቹዋሊ ይሄ ሌላ ጎራ ውስጥ ያሉ ናቸው እንጂ ተኩላዎች እኮ ናቸው እንጂ በጎችም አይደሉም ብለው ነግሯቸዋል። ስቲል አይማርም። ዶክተር ማሙሻ ፈንታ አሁንም ቢሆን አማኝ ነው ይላል። ተኩላ ነው መጽሐፉ የሚለው። አማኞች ተኩላዎች አይደሉም። ኦኬ። ከዛ እነዚህ ተኩላዎቹ ምንድነው የሚሉት? በዚያች ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም? በስምህ አጋንንት አላወጣንምን? በስምህ ታምራት አላደረግንምን? ቅድም ራእይ ላይ አላየም? ታምራት እያደረገ ያለው 19 ላይ እኮ ያደረገ ታምራት እኮ ያደርጋሉ። በእርሱ ፊት ታምራትን እያደረገ የአውሬው ምልክት የተቀበሉትን ለምስሉም የሰገዱትን ሁሉ ያሰተ ሐሰተኛው ነቢይ ታምራት አድርጋሉ። ምንም ችግር የለም። በሌላ ካታጎሪ ውስጥ ናቸው። ኦኬ። እና ታምራትን ያደርጋሉ፣ አላደረግንም ይላሉ። እሱ ነው የእሱ መልስ ነው እኮ ግልጽ የሚያደርገው። እሱ የሚያውቀው በጎች ድምፄን ይሰማሉ ነው። ስለዚህ የበጎቹን ድምፅ ያውቃል፣ በጎቹም የእሱን ይሰማሉ። እነዚህ ደግሞ አይደንቲቲያቸው ራሱ እዚያ 15 ላይ ነግሮናል። ተኩላዎች ናቸው ብሎናል። ስለዚህ ኢየሱስ የተኩላ ድምፅ አያውቅም። ለዚህ ነው ምንድነው የሚለው? ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። አላወቅኳችሁም አማርኛው ነው። እንግሊዝኛውስ አይ ኔቨር ኒው ዩ። የሆነ ጊዜ ላይ አውቂያችሁ በጎች ሆናችሁ ድናችሁ የሆነ ስትደክሙ አላወቅኳችሁም አይደለም። ተኩላዎች ናቸው። ኢየሱስ የተኩላ ድምፅ አያውቅም። ተኩላ አያውቅም ኢየሱስ። እሱ በጎቹን ነው የሚያውቀው። ለዚህ ነው አይ ኔቨር ኒው ዩ። በቃ እቺ አጋንንት ማውሰጣት ምናምን የሚሉትንም ደግሞ ሰው በየገዳማቱ በጨለ እየደበደበ ያስጮሃል። የጮህና የወጣ አንድ አይደለም። ደግሞ አንድ ቦታ የጮህ እኮ ሌላ ቦታም ሲጮህ ደግሞ አይታችሁታል። ደግሞ በጣም ብዙ ነገር እኮ አለ። የሰይጣን ትሪክ እኮ አለ። ለምሳሌ አንዱ ውስጥ ሆኖ የሆነ ደብተራ ውስጥ ሆኖ ራሱ አለቃው መንፈስ የሆነችን ሴትዮ በጨለ እየጨፈጨፈ እሷ ውስጥ ያለውን ጭፍራውን ያስጮሃል። አለቃው ጭፍራውን ያስጮሃል። ያስወጣዋል አይደለም፣ ያስጮሃል።
ከዛ ህዝቡ ምን ይላል? በቃ አንድ ጭፍራ አስጩሆ 1000 ሰው ከሰበሰበ ፋይኖት። ስለዚህ አጋንንት ማውጣት የመዳኛ ምልክት አይደለም። ሲጀምር አያስወጡም። እነሱ ናቸው አላስወጣንም ወይ ያሉት እንጂ እሱ አስወጣታቸው። እሱ ሲጀምር አያውቃቸውም አይደንቲቲያቸውን ራሱ። እሱ ነው ችግሩ። እና ዶክተራችን ማሙሻ ፈንታ ግን አማኞች ናቸው ይለናል። አማኞችን ነው ምንድነው የሚያደርገን ያለው? ሊከፍለን ነው ያለው። የክርስቶስ ምጽአት አማኞችን ነው የሚከፍለን ያለው። ስለዚህ በማሙሻ አስተምሮ መሰረት እዚህ ማቴዎስ 7 ላይ ያመጣኝም እሱ ነው። ተኩላዎቹ አማኞች ናቸው እያለን ነው። አማኞች አይደሉም፣ ተኩላ ናቸው፣ በጎች አይደሉም ነው። ኦኬ ስለዚህ ማቴዎስ 7 ይህንን ይመስላል። አሁን 13ን ደግሞ ቶሎ ብለን እናነባለን። 13ንም ደግሞ ይጠቅሳል። ምንድነው 13? ማቴዎስ ወንጌል ምዕራፍ 13 እንክርዳድና ስንዴ አንድ ላይ። ማቴዎስ ወንጌል ምዕራፍ 13 እንክርዳድና ስንዴ ምኖች ናቸው? እነዚህም አማኞች ናቸው ነው የሚለን። ማሙሻ ነው የሚለው መጽሐፉ አይልም። አማኞች አይደሉም እነሱ። በጣም ነው የሚያስቀው። አማኞች አይደሉም። ተቀላቅለን ያለ ነው። ይህንን እኮ ኬዝ ሳንዘጋ ነው ባይዘው። ይህን ኬዝ ሳንዘጋ ተነጠቅን፣ ቤተክርስቲያን ተነጠቀች፣ የቱ ጋ ነው የምንከፈለው እኮ የሚለው ኬዝ እኮ ገና አለ። ይሄ ቁጭ ብሏል እኮ ጥያቄ ነው። አሁን እነሱ ውስጥ ገብተን ይህን ሳይመልሱ ነው ሌላ ነገር እያወራን ያለን። እሺ ወደ 13ቱም እንሂድ። አማኞች ነን ነው፣ እንክርዳድ ነን ነው። አማኞች፣ የአማኝ እንክርዳድ፣ የአማኝ ስንዴ። ኦኬ 13 ላይ ግን አማኞች አይደሉም። ሌላ ጎራ ውስጥ ያለ ፒፕል ነው። ጉድ። እነማን እንደሆኑ ለማወቅ 13 እዛ መሃል ገብቶ አይደለም የሚነበበው። 13 ቁጥር 1 ላይ እነማን እንደሆኑ ማወቅ ያስፈልጋል። እሺ 13:1 በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ብዙ ሰዎች ወደ እርሱ ተሰበሰቡ። ህዝቡም ሁሉ በወደቡ ቆመው ነበረ። በምሳሌም ብዙ ነገር ነገራቸው። ከዛ የዘሪው ምሳሌ ነገራቸው። ህዝቡ ወደ እርሱ ተሰበሰቡ። ከዛ ምሳሌ ይነግራቸዋል። ከዛ ሐዋርያቱ ግራ ገብቷቸው ቁጥር 10 ላይ እንደዚህ ብለው ጠየቁት። ደቀ መዛሙርቱን ቀርበው ስለምን በምሳሌ ትነግራቸዋለህ? ኖት ትነግረናለህ። ትምህርቱ ራሱ ለሐዋርያቱም አይደለም፣ ለቅዱሳን አይደለም። ማሙሻ ነው ትምህርቱ ለቅዱሳን የሚያደርገው። ይሄ ትምህርት ራሱ ለቅዱሳንም አይደለም፣ ለሐዋርያቱም አይደለም፣ ለህዝቡ። ሐዋርያቱ የጠየቁትን ጥያቄ ስለምን በምሳሌ ትነግራቸዋለህ? ኖት ትነግረናለህ። ከዛስ እርሱም እንደዚህ አላቸው፣ ለእናንተ አየሽ፣ ለነርሱ፣ ለእናንተ። ይሄ እኮ ቅልቅል አይደለም፣ የተለያየን መሆናችንን፣ የተለያየ ጎራ ውስጥ መሆናችንን ነው። ተመልከት፣ ለእናንተ የመንግስተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋል ይበዛለትማ፣ ከሌለው ያው ያለው እንኳን ይወሰድበታል ካለ በኋላ እንደውም እነዚህ ሰዎች የትንቢት መፈጸሚያዎች ናቸው ብሎም ቁጭ ይላል ኢየሱስ። ምን ኧረ ኢሳያስ የሚባል ነቢይ የሆነ ጊዜ ለካ ስለነዚህ ሰዎችም ተንብዮ የእሱ የትንቢቱ መፈጸሚያ የሆኑት። ለዚህ ነው ኢየሱስ በምሳሌ የሚነግራቸው። ለምን? ስለማይገባቸው። ይኸው እዚህ ጋር ይናገራል። ተመልከት። ለምንድን ነው በምሳሌ የሚነግራቸው? ኢየሱስ ተስፋ ቆርጦባቸው ነው። እንዴት? እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉ በምሳሌ እነግራቸዋለሁ። አማኞች አይደሉም። ፕሊዝ ቴዎሎጂያችሁን አስተካክሉ። ከክብራችሁ ውረዱ፣ አስተካክሉት። በቃ ለትምህርታችሁና ለራስ ተጠንቀቅ ተብሎ ተጽፏል እኮ። በመጨረሻው ዘመን እኮ መቼም ክርስቲያኖች ስለሆናችሁ ገሃነም አትገቡም። ግን ጳውሎስ ነግሮናል። በወርቅ በከበረ ድንጋይና በብር ስለ አገልግሎት ሲነግረንና በአገዳ በሸንኮራ ምንድነው በአገዳ በሳርና በእንጨት ደግሞ ይሰራ አለ እና እንደዚህ አይነት አገልግሎቶች እንጨት ይመስላሉ፣ ሳር ይመስላሉ። ምክንያቱም እንደዚህ ጠረጴዛ ላይ ቁጭ የሚል ቴዎሎጂ ነው ያለ። በላምጣ የሚል ቤተክርስቲያን ተነጠቀች፣ የቱ ጋር ነው የምትከፈለው ይልሃል መጥቶ አንድ ወጣት ልጅ። በላምጣ ይህን ሳትመልስ ነው ሌላ ነገር። ይህን እኛውን ደግሞ እያስረዳ ያለው ኤኒዌይስ። ከዛ ኢሳያስ የተነበየባቸውን ትንቢት ይነግረናል ኢየሱስ። አይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰው እንዳልፈውሳቸው ህዝቡን እኮ ነው። የዚህ ህዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ አይናቸውም ጨፍነዋል።
የሚል የኢሳይያስ ትንቢት በእነርሱ ይፈጸማል። በእነማ በእነዚሁ ሰዎች። እነዚህ ሰዎች ናቸው እንግዲህ እንክርዳድ የተባሉት። ከዛ ይህንኑ ክፍል ተከትለን ወደ እንክርዳዱ አካባቢ እንምጣ። ከዛ በዚያን ጊዜ ህዝቡን ትቶ ይሄ የተመታውን እያየ እየሰማ የማይሰማ የማያስተውል የትንቢት መፈጸሚያ የሆነውን ቅድም በምሳሌ ነግረው የነበረውን ህዝብ አንድ ላይ ያስተማረውን ህዝብ ይነግረው ምን ያስተምራቸዋል? በምሳሌ እንዳይገባቸው አድርጎ ነው የነገራቸው። እሱን ህዝብ ጥሎት ወደ ቤት ገባ ይለናል ቁጥር 36 ላይ። በዚያን ጊዜ ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱ ወደ እሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ደቀ መዛሙርቱ ኦኬ። አሁን የኢየሱስ ትርጉምና የነ ዶክተር ማሙሻ ትርጉም ነው አልገናኝ ያለው ማለት ነው። ኢየሱስ በትክክል ነው የሚተረጉመው፣ እነሱ ደግሞ ቤተክርስቲያን ነው የሚተረጉሙት። ኢየሱስ ይህንን ምን ብሎ የሚተረጉመውን እናያለን። አሁን እነሱ ብድግ አድርገው ይህንን ትርጉም በሙሉ ለአማኙ ማህበረሰብ ነው የሚሰጡት። ከአማኙ ማህበረሰብ ጋር ይህን ያህል ጸብ አላቸው አላቅም። ምን አድርግ እንደሚሉት አማኙን ማህበረሰብ የክርስቶስን ሙሽራ ምን አድርግ እንደሚሏት አናቅም። ቅድስናን፣ መልካም ማድረግን፣ ስራን በሌላ መልኩ ማስተማር ይቻላል። ጳውሎስ ስለ ስራ አስተምሯል። ታገኙ ዘንድ ሩጡ ብሏል። ለአክሊል ሩጡ ብሏል። እኔ ራሴ ለአክሊል ነው የምሮጠው ብሏል። አገኛለሁ፣ እሸለማለሁ ብሏል። ኢየሱስ ራሱ ዋጋዬ ከኔ ዘንድ አለ ብሏል። እንደ ስራው ለእያንዳንዱ ከፍላለሁ። ሪዋርድ ማለት ነው በእንግሊዝኛ። በአማርኛ ዋጋህን ማለት አይደለም። ሪዋርድ ሽልማት ማለት ነው። ስለ ስራ በደንብ ማስተማር ይቻላል ሌላ ጊዜ እና ስለ ስራ ማስተማር ከፈለጋችሁ ከእንደዚህ አይነት ነገር ጋር ዶክትሪናችሁን አስወጡት፣ ቴዎሎጂያችሁን አለያዩት። ሌላ ነገር ነው እያወራችሁ ያላችሁት ማለት ነው። እሺ የኢየሱስ ምሳሌውን ተርጉምልን አሉት። እሺ መልካምን ዘር የዘራው የሰው ልጅ ነው። የሰው ልጅ ራሱ ኢየሱስ ነው። የሰው ልጅ ነው። እሺ እርሻው ቤተክርስቲያን ናት። አሁን እዚህ ጋር እኮ ነው የተቸገርነው። አየህ እርሻው እነ ማሙሻ ምንድን ነው የሚለው? ቤተክርስቲያን ናት። ይኸው እርሻ ይሉሃል። ኢየሱስስ እርሻው ዓለም ነው። ዓለም ነው ቤተክርስቲያን። መልካሙ ዘር የመንግስት ልጆች ናቸው። በዛን ጊዜ ያሉት ሐዋርያቶቹ የመንግስት ልጆች ናቸው የሚባሉት። ኢየሱስ የመንግስት ነው እንግዲህ እየሰበከ ስለሆነ እኛም የመንግስት ልጆች ነን። እኛ ደግሞ ሞር ደግሞ የክርስቶስ አካሉ ነን። ቤተክርስቲያን የክርስቶስ አካሉ ነን። መልካሙ ዘር የመንግስት ልጆች ናቸው። እንክርዳዱም አማኞች ናቸው። የደከሙ አማኞች ናቸው። አንዳንዴ በኃጢአት የሚወድቁ አማኞች ናቸው ይላል አይደል? አይልማ። ይህንን እነ ማሙሻ ናቸው የሚሉት። እሺ ምንድነው? እንክርዳዱ የክፉ ልጆች ናቸው። አይደንቲቲያቸው ራሱ የክፉ ልጆችና የመንግስት ልጆች የሚባሉ አሉ። ማንም የማንን ልጅ የራሱ ሊያደርግ አይችልም። እያንዳንዱ የየራሱን ልጅ ይዞ ይሄዳል። ኢየሱስ የራሱ ልጆች አሉት። የክፉ ዲያብሎስ ደግሞ የራሱ ልጆች አሉት። ጨርሶን በጎራ የተለያዩ ሰዎችን ነው ኢየሱስ እያወራ ያለው እንጂ አማኙ ማህበረሰብም አይደለም። ይህንን እኮ የሚያወራው እንደው ሐዋርያቱ መካከል እንኳን ቢሆን እናንተ መካከል እንክርዳድ አለ ቢላቸው እሺ፣ ይህን የሚናገረው ራሱ ለዛ ለተመታ ህዝብ፣ የትንቢት መፈጸሚያ ለሆነ ህዝብ እነሱ ናቸው የዲያብሎስ ልጆች የተባሉት። ኦኬ መከሩ የዓለም መጨረሻ ነው። የዓለም መጨረሻ ከዓለም መጨረሻ በፊት ቤተክርስቲያን ተነጥቃለች። የዓለም መጨረሻ ነው። አጫጆቹ መላእክት ናቸው። በጣም መላእክቶቹ ይሄ ራፕቸር ማለት ነው። ቅዱሳን ለሱ የሆኑትን ይሰበስባሉ ማለት ነው። እሺ እንግዲህ እንክርዳድ ተለቅሞ የማያምነው ማህበረሰብ የዲያብሎስ ልጅ ሆነ፣ የትንቢት መፈጸሚያ ሆነ። እያዩ ማያዩ፣ እየሰሙ ማይሰሙ፣ ወንጌል አይሰሙም እኮ ማለት ነው። እያዩ የማያዩ ማለት ኢየሱስ ታምራትን ያደርጋል፣ ባልሰማና ባላየ ነው የሚሄዱት። ስለዚህ ምንድን ነው እንግዲህ እንክርዳድ ተለቅሞ ወደ እሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል አለ። ወይስ ቸርች እዚህ ጋር አማኞች አሉ ያሉ? ስለ አማኞች ነው የሚወራልክ። ስለዚህ 7 አሉን፣ 7ም ፈታን። 13 አሉን፣ 13 የፈለጋችሁን ጥቅስ አምጡ ይሄደን እንፈታለን እንደ መጽሐፍ ቅዱስ። ምንም በቃ ኮችን መጽሐፍ ቅዱስ ይዤ እኮ ነው የማወራው፣ ምክንያቱም ግልጽ ነገር ነው።
በቃ ፖላይት ሆኖ ብቻ ራስን ክብርን ዝቅ አድርጎ ቶልጅን ማስተካከል፣ አስተምሯችሁን አስተካክሉ። ግልጽ የሆነ አማርኛ ነው እያወራን ያለ ነው። ኢየሱስ እርሻው ዓለም ናት። እንደ በዓለም ላይማ ሁሉም ሰው እኮ ይኖራል። የዲያብሎስ ልጆችም አሉ፣ የጌታ ልጆችም አሉ። እርሻው ዓለም ነው። እንክርዳዱ የክፉ ልጆች ናቸው። የማያምነው ማህበረሰብ እንደ ዓለም ላይማ ምን ኮብራ አባብም ጋር እኮ ነው አብረን እየኖርን ያለ ነው። የማያምነው ማህበረሰብ አለ። እዚህ ህንፃ ላይ ራሱ ስንት የማያምን አለ ዓለም ላይ። እርሻው ዓለም ነው አለ። እርሻው ቤተክርስቲያን አይደለም። ሰዎቻችን አሁን እየመጡ እርሻውና ቤተክርስቲያን እያሉት ነው። እርሻው ቤተክርስቲያን አይደለም፣ እርሻው ዓለም ነው ያለው ኢየሱስ። እንደዚህ በጣም ቀላል የሆነ ቴዎሎጂን መሳት ነው የሚባለው፣ ሆን ተብሎ ነው። እኔ ምንም አልገባኝም። ግልጽ የሆነ ነው። እኔ አሁን ምን አሁን ጭንቅላትስ ይጠይቃል እንዴ? እኮ አይጠይቅም እኮ። ግልጽ የሆነ አማርኛ ነው ኢየሱስ። ኦኬ። እዚህ ጋርም ደግሞ ስታዩ ቤተክርስቲያን ትነጠቃለች። የቱ ጋር ነው የሚፈረድባት? አልተመለሰም። እንዲህ አይነት ጥያቄ ስጠይቁ ያምታቱታል። የሆነ ቡጭረቅረቅረቅ አድርገውት ነው የሚሄዱት። ሲስተማቲክ አስተምሮ አለች። ሲስተማቲክ ቴዎሎጂ ይባላል። ሲስተማቲክ ቴዎሎጂ በደንብ ስትጠቀሙበት ጥሩ ነገር ነው። ለተንኮልም ይሆናል። ሰው እንዳይገባው አድርገህ ብሩም አድርገው እንዳትያዝ ማምለጫም ይሆናል። እስካቶሎጂ ምናምን ነገር እያልክ የሆነ ሰው ሰምቶት የማያውቀውን የሆነ የቴዎሎጂ ተርሞች አንድ ሁለት ቃል ምናምን ጣል ጣል አድርገህ ግሪከኛ ውስጥ አድርገህ ላጥ ማለት። በግልጽ ተናገር። ቤተክርስቲያን ከተነጠቀች በኋላ የቱ ጋር ነው የምትከፈለው? እስካቶሎጂ ገለመድ የሚባል ነገር የለም። የኢየሱስ መጽሐቱ ያካተታቸው የሚባል ነገር የለም። ትነጠቃለች። የ7 ዓመቱ መከራ ይመጣል። ከዛ 1000 ዓመት ነው። ከ1000 ዓመት ጋር ደግሞ ኖሩና ነገሱ ነው የሚለን እንግዲህ ራእይ ላይ። ዙፋኖችንም አየሁ 20 ላይ ዙፋኖችንም አየሁ በእርሱ ላይ የተቀመጡ ዳኝነት ተሰጣቸው ነው የሚለው እዚህ ጋራ። ዙፋን 1000 ዓመት ላይ ነው። ኦኬ። ዙፋኖችንም አየሁ ዳኝነት ተሰጣቸው። ቢኮዝ አማኞች ኢየሱስ ብቻ አይደለም አህዛብን በብረት በትር ትገዛቸዋለህ የተባለው፣ አማኞችም ከሱ ጋር አብረው ይገዛሉ ማለት ነው። አንደኛ ራእይ 20 ላይ ይናገራል። ዙፋኖችንም አየሁ በእርሱ ላይ የተቀመጡ ዳኝነት ተሰጣቸው። ስለ ኢየሱስ ምስክር፣ ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት፣ ለአውሬው ለምስሉ ያልሰገዱ እዚህ ውስጥ የነበሩ ሁሉ እዚህ በቤተ ክርስቲያን ዘመን ወንጌል ያልተቀበሉ በመከራው ግን ወንጌል የሚሰሙ የመንግስት ወንጌል ሲሰበክ የሚሰሙ ማለት ነው። በግንባራቸው በእጃቸው ላይ ምልክቱን ያልተቀበሉትን አየሁ። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። አብረው ይነግሳሉ። የቀሩት ሙታን ግን ማያምነው ማህበረሰብ፣ ይሄ ምንድነው እንክርዳድ የተባለው ማህበረሰብ ይህ 1000 ዓመት እስኪፈጸም ድረስ በህይወት አልኖሩም። ኦኬ። ይህ የፊተኛው ትንሣኤ ነው፣ የአማኞች ትንሣኤ ነው። ሰዎቹ ችግር የለባቸውም። 22 ላይ ሄደው ሁሉ የሙታን ትንሣኤ ለቤተ ክርስቲያንም ይሰጣሉ፣ ችግር የለባቸውም። እና ይህ የአማኞች ትንሣኤ ነው፣ የመጀመሪያው ትንሣኤ ነው። ሰይጣን 1000 ዓመት ውስጥ ይታሰራል። ከ1000 ዓመት ካለቀ በኋላ ሰይጣን ከስራቱ ይፈታል። ከዛ በኋላ የ1000 ዓመት መንግስት ልክ እንዳለቀ የሚሆነው ሰይጣን ከስራቱ ይፈታል። ከዛ ስለነሱ አወራለሁኝ። አህዛብን እንደገና ሰብስቦ በጉን ለመውጋት ይመጣሉ። በቃ እሳት ከሰማይ ወርዳ በላቻቸው ነው የሚለው። ከዛ በኋላ አንድ ነጭ ዙፋን፣ እዚህ ጋር ዙፋኖችን ነው የሚለው። ኖ እሱ የፍርድ ወንበር፣ አንድ ነጭ ዙፋን። ይሄኛው የክብር ዙፋን ነው የሚባለው አክቹዋሊ በ1000 ዓመት መንግስት ላይ ያለው እና የነጩ ዙፋን ፍርድ ላይ ግን ቅድም ያልተነሱ ሙታኖች ተነስተው የመጨረሻ የገሃነም ፍርዳቸውን የሚያገኙበት ማለት ነው። በቃ 20 የሚነግረን እሱ ነው። ታላቅ ነጭ ዙፋን በእርሱ ላይ የተቀመጠውን አየሁ። የተቀመጠውን አንድ ነው። ምድርና ሰማይ ከፊቱ ሸሹ። ኢቭን ምድር ላይ እንኳን አይደለም። ኦኬ፣ ምድር ላይ እንኳን አይደለም እና ከፊቱ ሸሹ። ሙታንም ታናናሾችና ታላላቆች ሆነው በፊቱ ቆመው አየሁ። መጽሐፍትም ተከፈቱ። ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። የሕይወት መጽሐፍ ላይ የተጻፈው እዚህ ጋር ዋች ስም ብቻ ነው የተጻፈው፣ ስራ አልተጻፈም። እና መጽሐፍትም ተከፈቱ፣ እሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ።
ይህን ነገር ሌላ ጊዜ በደንብ አስረዳዋለሁ። ግን ኢየሱስ በሰራው ስራ ሰዎች ካላመኑ የነሱ ስራ ይጻፍላቸዋል። አማኞች ግን ኢየሱስ በሰራው ስራ ነው የሚያምኑት። ስራዬን ሰርቶልኛል ብለው በእምነት ነው የጻደቁት። ስለዚህ ለአማኞች አንዱ መጽሐፍ ላይ ስማቸው ብቻ ነው የሚጻፈው፣ ስራቸው አይጻፍም። ስራቸው የሚጻፈው የማያምኑ ሰዎችን ነው። ስራዬ ስራ እያሉን ነው እነዚህ ወገኖችም። ኦኬ ስራ ነው፣ አዎ ስራ ይጻፍልሃል። ይሄ ሃይማኖቱ ቤት በሙሉ ስራ አይደል የሚለው አይደል? አብላ ጠጣ መንበል አይደል የሚለው። እሱንም በቅጡ አይሰሩትም እኮ ስሩ ሲባሉ፣ ግን ስራ እያለ ነው። ኦኬ ስራ ይጻፍልሃል። ስራህ ግን በነጩ ዙፋን የፍርድ ወንበር ፊት ሊያቆምህ ወይም ደግሞ ከዛ ፍርድ ሊያስመልጥህ ግን አይችልም። ስራ ይጻፍልሃል። ኦኬ ሙታንም በመጽሐፍ ተጽፎ እንደነበር እንደ ስራቸው መጠን ተከፈሉ። በቃ መጽሐፍቶቻቸው ላይ የተጻፈው ስራቸው ነው። ባህርም በሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በሱ ውስጥ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህ እሳት ባህር ሁለተኛው ሞት ነው። ተመልከቱ። በህይወት መጽሐፍ ላይ አንድ መጽሐፍ አለ፣ ስም ብቻ የተጻፈበት። በህይወት መጽሐፍ ላይ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይለናል። ማንኛውም በእሳት ባህር ውስጥ ተጣለ ነው የሚለን። አለቀ። ይሄው ነው። ኦኬ ብቻ ፍርድ የሚል ነገር ሲያገኙ ከአማኝ ጋር ማያያዝ የተለያዩ ፍርዶች ናቸው መጽሐፍ ቅዱስ ውስጥ ያሉት። ኦኬ ለአማኞች ለእነ ሐዋርያው ጳውሎስ ይሄ የአክሊል ሽልማት የሚሰጥበት ፍርድ አለ። እሱ ሽልማት ነው፣ የሽልማት ፍርድ ነው። በክብሩ ዙፋን ላይ ተቀምጦ የሚሸለምበት እንደ ስራው መጠን ዋጋዬ ከኔ ዘንድ አለ የሚል እንደ መጠኑ እንደሰራው የሚከፈለው ማለት ነው። በርናባስና ጳውሎስ አንድ አይነት አይደለም የሚያገኙት። እኔና ወንጌላዊ እንትና አንድ አይደለም የምናገኘው። አንዱ አማኝና አንዱ አማኝ አክሊል አይደለም የምናገኘው። ምክንያቱም ጳውሎስ ነግሮናል። እሱ አሁን ጊዜ የለኝም። አንደኛ ቆሮንቶስ ላይ ነግሮናል። ኦኬ በሽቅድድም ቦታ የሚሮጡ ሁሉ እንዲሮጡ ብሎ ነግሮናል። ኦኬ ታገኙ ዘንድ ሩጡ። የስራ የሚከፈል አክሊል ማለት ነው። ኦኬ ስራው ቢጸናለት ይሄ ምንድነው? በወርቅ በብር በከበረ ድንጋይ ስራ የሰራው ስራው ከጸናለት ደሞዙን ይቀበላል ነው የሚለው። የዘላለም ሕይወት ያገኛል ሳይሆን ደሞዝ ይቀበላል። በአገዳ በሳር በምናምን የሰራው ደግሞ እሳቱ ይቃጠልበታል፣ ስራው ይቃጠልበታል፣ እርሱ ራሱ ግን ይድናል ይለናል ጳውሎስ። ስለዚህ ያ ፍርድ ነው፣ የአክሊል ፍርድ ነው። ከዛ ዳኝነት ይሰጣል። ዳኝነት ለሚሰጠው ይሰጣል። ተዋረድ አለ፣ በደንብ አለ። ይህ እኮ በመላእክቶች ዘንድም እኮ አለ። ለምሳሌ በእግዚአብሔር ፊት የሚቆም ገብርኤል አለ። ሚካኤል ደግሞ ተዋጊ ነው። ሌሎች ደግሞ ኪሩቤሎች የሚባሉ አሉ። እነሱ ደግሞ ፊታቸውን መሸፈን አለባቸው። እሱን እግዚአብሔርን በፊቱን ማየት አይችሉም። ሌሎች ደግሞ እልፍ አላፍ መላእክቶች ደግሞ አሉ እና እንደዚህ ነገር አለ። ስለዚህ አክሊላችንን ይህ የዘላለም ነው እና ለዘላለም የሚቆየው ክብራችን አክሊላችን አብሮን ይኖራል። አክሊልም ያሌለው እንደ ቅድሙ ሰውዬ ስራው ተቃጥሎበት የዳነው ሰውዬም ደግሞ እሱም ደግሞ ለዘላለም እንደዛው ነው የሚኖረው። አትሊስት ገሃነም አይገባም የዳነው በእምነት ስለሆነ። ግን በጣም 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 ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ስለሆነ በጣም በጣም ልንተጋ ይገባናል ማለት ነው። ለአክሊል ጳውሎስ ብሏል፣ በሽቅድድም ቦታ የሚሮጡ ሁሉ እንደሚሮጡ ዋጋውን የሚቀበል ግን አንዱ እንደሆነ አታውቁምን ይለናል። አንደኛ ቆሮንቶስ ምዕራፍ 9 ላይ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ አንዱ ግን ብቻውን ዋጋውን እንዲቀበል አታውቁምን? እንግዲህ ታገኙ ዘንድ ሩጡ ይላል ማለት ነው። እና የሚታገል በነገር ሁሉ ሰውነቱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እንደዚህ ይላል፣ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ንፋስ እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን፣ ኮንቴክስት ይነበብ፣ የተጣልኩ እንዳልሆን ማለት ከአክሊል እንዳልጎድል ማለት ነው። ኦኬ ስጋዬን እየጎሰምኩ አስገዛዋለሁ። በቃ ኦኬ ኮንቴክስት እዚሁ ስለ አክሊል ነው እያወራ ያለው ማለት ነው። ስለዚህ ይህንን ይመስላል። ማቴዎስ 7 እና 13 ነበረ የዛሬው እንትናችን። እንዲሁ እያለን በደንብ እያየናቸው እንሄዳለን ማለት ነው። ከዛ እንደዚህ ከወሰዳችሁ በኋላ ሌላ ቦታ ተማሩ። በቃ ነገሩን ማስተያየት ብቻ ነው።
እና ይህን ይመስላል የዛሬው ክላሳችን። የሚቀጥለው ክላስ ደግሞ በሌላ ቶፒኮች እንመጣለን ማለት ነው። ከኢንድ ታይም ላይን ጋር የተያያዙ ነገሮች ስለሆኑ ነው እነዚህን እና አንዴ ጥርግ እናደርጋቸዋለን። ሌላ ጊዜ ደግሞ ስለ በጎች፣ ስለ ፍየሎች፣ ስለ ፍርድ፣ ስለ መካከል በሺው ዓመት መንግስት ውስጥ እንዴት ይሆናል፣ ከዛ በኋላስ ምን ይሆናል፣ እንዲህ ያሉ ነገሮችን በጣም የምናያቸው ኢንዲቴልስ ነገሮች አሉ። እንዲያያዝላችሁ ነው ካሁኑ የጀመርኩት ማለት ነው። እና ከዛ ደግሞ ማቴዎስ 24ንም 25ንም ደግሞ እናጠናለን ማለት ነው። እንደዛ እያለን እነዚህ ክፍሎች በብዛት ሚስቴክ የሚሰራባቸውና ሐሰተኛ አስተምሮች የሚለቀቁባቸው ክፍሎች ስለሆኑ ማለት ነው። እንዳትረሱ። ስክሪንሾት ቤተክርስቲያን ተነጠቀች። ከተነጠቀች በኋላ እላይ ሆና አትከፈልም፣ እላይ ሆና በግና ፍየል አትሆንም፣ እላይ ሆና ምንም አትሆንም። ከክርስቶስ ጋር ለመንገስ ብቻ ነው የምትመጣው ማለት ነው። አለቀ። ይህን ይመስላል። ጸጋ ይብዛላችሁ።